ሰላም ወንድሜ እንዴት ነህ? ሁሉ ሰላም አለን እግዚአብሔር ይመስገን። እዚህ ምን እያረክ ነው? ኦኬ ደስ ይላል። መስኖ ነው ማለት ነው? ማለት ይሄ መቼ ነው የተዘራው? ቆየ? ስንት ጊዜ? ኦኬ ደስ ይላል። እና አሁን ውሃ ከየት ነው የምታመጡት? በየቀኑ ነው የምታጠጡት? የውሃ ችግር አለ ማለት ነው እዚህ? ኦኬ ደስ ይላል። ይሄ ቦታው ምንድን ነው የሚባለው? አይ ማለት የምትኖሩበት ከተማው ይሄ ሀገር? ደብረ ብርሃን። አይ ደስ ይላል። ያው ደብረ ብርሃን ሆኖ ግን ገጠራማ ነው። አይ አሪፍ ነው። አሁን አበባ ብቻ ነው እንደማየው ከሆነ ማለት ነው። ፍሬ የሚያፈራው ብዙ ይቆያል? አይ ደስ ይላል። ብቻህን ነው እዚያውን የምትንከባከበው? ብዙ አይከብድም። ከላይ ያለው ምንድን ነው? ስንዴ? ኦኬ ደርሷል መሰለኛ እንደ መድረቅ ምናምን ብሏል። አይ ደስ ይላል። አይ አሪፍ ነው። እንግዲህ ይሄ ሁሉም ቦታው መስኖ ነው የሚባለው ማለት ነው። አይ በጣም አሪፍ ነው፣ ያምራል። አይ በቃ እንግዲህ እሸቱ ሲደርስ እሸቱን ታበላኛለህ። እሺ አመሰግናለሁ ወንድሜ። እሺ እስኪ ዞር ዞር እያልኩ ልቅረጸው። አንተም ና እስኪ ጥያቄ ካለኝ ትመልስልኛለህ። ይሄ ለምንድን ነው እንጨቱን እንደዚህ የምታረጉት? ለመጠበቂያ ሚዳቆ ምንም ስለሚገባቡ። ኦኬ እነሱ እንትን እንዳይሉ ማለት ነው። እነሱ ያው እንዲፈሩ እንዳይገቡ እንዳይመጡ። በጣም ደስ ይላል። ባቂላና አተር ነው? አዎ አተርና ቢያቀላ ነው ቀላቅላችሁ ነው የዘራችሁት? ተቀላቅሎ የተዘራ ነው። አንዳንድ አተር ስለነበረው ከብቶች ምናምን እዚህ አይመጡም? ይመጣሉ ግን ያው አሁን ግን አይገቡም። ኦኬ እዚህ አይመጡም። አዎ አይ በጣም ደስ ይላል። የሆነ መናፈሻ ነገር ይመስላል። አይ ደስ ይላል። ዋናው ፍሬው አይደል? ይሄ ምናምን አይዘራበትም? ሳሩ የሳር ቦታ ሳር ቦታ ነው። በክረምት ውሃ ስላለው አንዘራውም ብዙ። ያው አሁን በጋ ስለሆነ ትንሽ ደረቅ ብሏል። በጋ ስለሆነ ደረቅ ብሏል። ያው አስቸጋሪ ስለሆነ በጣም ደስ የሚል ቦታ ነው ግን። አይ እሺ ወንድሜ በጣም ነው የማመሰግነው ለሰጠኝ መገልጫ። እንግዲህ ያው እንግዲህ እሸቱ ሲደርስ ደግሞ ግድ ነው አይቀርም። እሺ አሁን ስንት ጊዜ ይቀረዋል ለመድረስ ፍሬው ምናምን? አንድ 2 ወር ምናምን ይታላል። ይቆያል። አንድ 2 ወር ይፈጃል። ቢያንስ አሁን ውሃ ታገኝ አበባውን አይ በጣም ደስ ይላል። እስኪ እንግዲህ ደግሞ እስኪ ሌላ ቦታ ማየው ምናምን ካለ እሱን አይቼ ደግሞ እስኪ እንትን እንላለን። ግን የውሃውን ቦታ ታሳየኝ ደስ ይለኛል። ወዴት ነው ውሃው? ከዚህ ይርቃል? እስኪ ደግሞ የውሃውን ቦታ አይውና ርቀቱንም በዛው እንትን ብዬ እንትን እንላለን። እስኪ ወደ ውሃው እንሂድ።
እሺ ይሄ ደግሞ የምን ዘር ነው የሚባለው? እንግዲህ የዛፍ ዘር ይባላል። ያው ዛፍ ተዘርቶ ያው እሱን እያጠጣ እያለ ኦኬ ውሃ እያጠጣ ነው። እንዴት ነህ? ምን እያረክ ነው? ዛፍ እያጠጣ ያንተ ነው? ጎበዝ ደስ ይላል። መቼ ዘርተኸው ነው? እስኪ ስታጠጣ ልይክ። ጎበዝ ልጅ ነክ። በጣም ጎበዝ ነህ። በጣም በቃ እንትኑት ያው ቦታ ጥረት ምናምን ውሃ ጥረት ስላለ ነው እንጂ ትንሾችም እንደዚህ እንደምታዩ ያለማሉ። ከፍ ከፍ ያለው የሚያገኘው መሬትም ሆነ ምንም ያለማሉ። አይ በጣም ጎበዝ ናቸው። ያው የአርሶ አደር ልጆች አይደላችሁ? ሁሌ ነው የሚያጠጣው? ኦኬ ውሃው ሩቅ ሆነ እንጂ ያው ሁሌም እንትን ትላላችሁ። ያው ወንዝ ነው መሰለኝ የምትጠቀሙት ካልተሳሳትኩ። ኦኬ አይ በጣም አሪፍ ነው። ደስ የሚል አየር ነው ያለው። በነገራችን ያው በጋም ቢሆን ግን አንዳንድ ቦታ እርጥበቶች አሉ። ሁሉም ደረቅ አይደለም። ደረቅ አይደለም። ውሃማ ቦታ ላይ ስለሆነ መስኖ ምናምን የሚጠቀምበት አሁን ይሄ ዛፍ እዚህ ሆኖ ተዘርቶ የሚበቅለው ወይስ ሌላ ቦታ ይዘራል? ይሄ ዛፍ አሁን ችግኙ እንደዚህ ተሆነ ቢያንስ ነሐሴ ላይ ሐምሌ ሊያልቅ አካባቢ ላይ እየተነቀሉ ይሄዱ ሌላ ጋር ይለማል። ያው ውሃ እንዲያገኙ ማለት ነው። መስከረም ምናምን አይ ደስ ይላል። እሺ አባቴ እናመሰግናለን። አንድ ዛፍ ትሰጠኛለህ? እሺ እሺ በል ቻው። መልካም ቀን፣ መልካም ምሽት። አሁን ወደ ውሃው እየሄድን ነው፣ ወደ ወንዙ። ከዚህ ማጣጣት አይቻልም? ከዚህ ይቻላል? ከዚህ ነው የምትወስዱት ወይስ ሌላ ትልቅ ባህር አለ? ድምፅህን ግን ትንሽ ከፍ ብታደርገው ወንድም። እሺ በስራ ብዛት ታፍኖ ነው ስላልተፈሰቀም ገና ስለሆነ ጾም ስላለ ታችን በጣም አይ እንግዲህ ያው በቅርብ ይፈታል። ትንሽ ቀን የቀረው ከዚህ ነው የምትወስዱት ማለት ነው? ውሃው ከዚህ ነው? ከዚህ ነው ውሃው። ኦኬ ይወርዳል እንጂ እናንተ በእጃችሁ አትሸከሙ? በእጃችን አትሸከሙ። ያው በራሱ ነው ማስተር ምናምን ብቻ ነው። አይ በጣም አሪፍ ነው። እንትን ተብሎ ነው ተዘግቶ ነው ውሃው ራሱ ያለው። ኦኬ ውሃ ማጠራቀሚያው ደጉ ይሄ ነው ዋናው። ከዛ ይለቀቃል፣ ይወርዳል። ከራሱ ነው የሚመነጨው ውሃው አይደለም፣ ከላይ ነው የሚወጣው። ውሃ የሚወጣ ከዛ መጥቶ እዚህ ላይ ይረጋል። ከዛ ከዚህ ላይ ይፈታል፣ ይወርዳል፣ ይለቀቅለት ማለት ነው። አይ በቃ እኔም እዚህ አንድ ቤት ስጡኝና እዚህ እንግዲህ ከእናንተ ጋር መስኖ እሰራለሁ። እዛ ጋር ያሉት ልጆች ምንድን ናቸው? እዛ ጀሪካ ምናምን የመስኖ ውሃ። ኦኬ ማለት ቧንቧ የለም? አይ ተበላሽቶ ነው ቧንቧው እና አይሰሩም? አያሰሩም ማለት ግለሰብ ነው የሚሰራው ወይስ መንግስት ነው የሚያሰራው? መንግስት ነበር። ያው መንግስት እንትኑ ስለተጎረደ ምንም አገልግሎት የለውም ብሎ በዛው ቆሞታል። ውሃም ብዙም አይደለም ብሎ ምናልባት ያው ለወደፊት ይሰራል። ለወደፊት ይሰራ ይችላል። ይሄ ለመጠጥ ምናምን ይሆናል ውሃ ከዚህ ተቀርቶ እንኳን አይሆንም። ያው ከዛው ከንቱን ነው እንጂ ቴጋ ተቀርቶ አይሆንም። ለመስኖ ለልማት ብቻ ነው የሚያገለግል። ደስ ይላል። እዛ ጋር ራሱ ጎመን ምናምን እያየሁኝ ነው። ስለዚህ ከገበያ ምንም ምርት አገዙም ማለት ነው። እንዲሁ ነው ያገሩ ባህሪ። አይ በጣም ደስ ይላል። ጎመኑ ደርሷል ወይስ ገና ነው? ገና መሰለኝ እንግዲህ እሺ
እና አሪፍ ነው። ጎመኑ ደርሷል ትንሽ ቀረት ይለዋል። ያው ለመቆረጥ ግን ይበላል፣ ችግር የለውም። ችግር የለውም ግን ሰፋ ሲል ቅጠሉ የምር በጣም ደስ ይላል። ግን ዳገት ነው፣ ገደል ነው፣ ያስፈራል። ኧረ ምንም አያስፈራም። ያው በዛም በላይ ያለው ዛፍ ነው። ዛፍ ስለሆነ ልማት የሚለማው አሁን እዚህ አካባቢ የሚኖር ነዋሪ የለም። ቤት አይታየኝም። ቤት ወደዛ አካባቢ የለም። ያው ከፍ ከፍ ያለ ስለሆነ አይ በቃ አሪፍ ነው እንግዲህ። እሺ እንግዲህ ያው እዛ ጋር ውሃ እየቀዱ ነው ምናምን ብለኸኛል። በጣም አሪፍ ነው፣ ደስ ይላል። እንግዲህ ተመልካቾቻችን ዛሬ በትንሿም ብትሆን የመስኖ ልማትን አሳይቻችኋለሁ ማለት ነው። በጣም ደስ የሚል ያው በጋ ሆኖ ወቅቱ ግን ክረምት የሚመስል ነው ያለው። እንደምታዩት ብዙ የባህር ዛፍ ተክሎች አሉ ማለት ነው። እንግዲህ ሌላ ጊዜ ደግሞ በተሻለ ቪዲዮ እመጣለሁኝ። አብራችን ስለቆያችሁ በጣም ነው የማመሰግነው። መልካም ጊዜ ይሁንላችሁ። ሼርና ላይክ መደረጉ እንዳይረሳ። ቻው ቻው። እወዳችኋለሁ።